እኔ ከኤክሲ ጋር በነበርኩ ታይም ቤስት ፍሬንድ ነበሩ። ኦኬ የወንድ ጓደኞች ማለት ኦኬ እሺ ግን ምንም ማተር ያደረገን ብያለሁ። እሺ እሱ ሴት ጓደኞች ነው እሱ ጋር ሲሆን አይያርለ ችግሩ የሚመጣው እዛኛው ወገን ላይ ሲሆን እሺ እናልፈዋለን። እንዴ ወንድ ጓደኛ መያዝ አይችልም እንዴ እሱ? አንድ ሁለት አይጠፋም። ዮ ባስቲ ነኝ። ሰላም እንደምን አላችሁ? ዛሬ በሌላ በአዲስ ቪዲዮ ተመልሰናል። ዛሬ እንግዲህ ጋይስ አሪፍ የሆነ ገስት ይዤላችሁ መጥቻለሁ። አንዲት እንስት መጣለች። ኤማንዳ ትባላለች። እንዴት ነሽ? እንዴት ነህ? ሰላም ነው አይደል? ከዚህ በኋላ ጋይስ በጣም በብዙ ዩቲዩቦች ላይ ቲክቶኮች ላይ ምናምን ትመለከቱናላችሁ ማለት ነው። እና እሷን በቅርቡ የራሷን ቲክቶክ ትከፍታለች። አሚን ቻናል ዩቲዩብ ቻናል ይኖራታል። ሰብስክራይብ ታደርጋላችሁ ማለት ነው። ሶ ዛሬ እንግዲህ ጀስት ላይክ የትውውቅ ጥያቄ ነው። አንዳንድ ሪሌሽንሺፕ ነክ የፍቅር ነክ ጥያቄዎች ነው የምጠይቅሽ ማለት ነው። ስለዚህ ምናልባት እንደው አንቺን አይቶሽ ከዚህ የሚወድሽ ሰው ቢገኝ ይመጣ። አዎ ብቻ ጋይስ ቪዲዮውን ሰብስክራይብ ያደረጋችሁ ጀምሮ 10 ጥያቄዎች አሉ። የሪሌሽንሺፕ ነክ ጥያቄዎች ራንደም ጥያቄዎች ናቸው፣ ግን አንድ አይነት ይዘት ነው ያላቸው። ሶ እነሱን ጠይቃታለሁ ማለት ነው እና ኦፒኒዮን እየሰማን ዲስከስ እናደርጋለን ማለት ነው። እሺ ወደ መጀመሪያው ጥያቄ እንሄዳለን ማለት ነው። ባይ ዘ ዌይ እድለኛ ነሽ። እኔ ዩዙሊ ላይክ ጥያቄ ስጠይቅ ምናምን ነገር ቅጣት አለው። አሁን እነዚህ የሆነ የምጠይቅሽ ጥያቄዎች ቅጣት የሚኖራቸው ደስ ይለኛል፣ ሳትስፋይ ያደርገኛል። በቀጣይ ትቀጫለሽ። ለዛሬ ደፋኝ። የመጀመሪያው ጥያቄ ወንዶች ናቸው ሴቶች በፍቅር ቶሎ የሚሸነፉት ወይም የሚወድቁ ማለት ይችላል? ሴቶች አረቴ በእውነት ለምን እንደዛ አልሽ? አንቺ በፍቅር ቶሎ ልብሽ ይሸነፋል ነው? እንደዛ ሳይሆን ሴት ልጅ ስስ ናት። ሁሌ ሴት ልጅ በጣም ስስ ናት። የምር ሴት ልጅ በጣም ስስ ናት። እጂ በእውነት እና ወንዶች አይ ቲንክ ትንሽ የማለት እንደዚህ ስላላቸው ሴቶች ናቸው ቶሎ። እዚህ ጋር አሪፍ ጥያቄ አያይዤ ልጠይቅሽ። ባይ ዘ ዌይ ጋይስ ጥያቄው 10 ጥያቄ ነው፣ ግን በዛው አያይዤ ልጠይቃት እችላለሁ። ሴት ልጅ ፍቅር ቢይዛት ከሆነ ወንድ ልጅ ጋር ማለት ነው ላይክ የሆነ እሷ ብትጠይቀው ብለሽ ላይክ ጥሩ ነው ብለሽ ታስቢያለሽ ወይስ ወንዱ ነው አፕሮች ቢያደርጋት ጥሩ ብለሽ ታስቢያለሽ? ወንዱ እሷ ብትጠይቀው ግን ኖርማል ነው። ኖርማል ነው። አይ ብዙ ጊዜ ሴቶች ላይክ የሆነ ሲጠይቁ ላይክ ወንዱ ይላጣል ብላችሁ ታስባላችሁ? ብዙ ጊዜ የመኩራት ነገር አለ። ባይ ዘ ዌይ ወንድ ይኮራል አይደል? እኔ ግን አልኮራብሽም። ማን እንደሆነሽ ታውቂያለሽ? አይ ጥሩ ነው። እሺ ወደ ሁለተኛው ጥያቄ እንሄዳለን ጋይስ። ምን አይነት ወንድ ነው የሚያስጠላሽ? ላይክ የሆነ በጣም በቃ ኢክ የሚሰጥሽ ላይክ ወይ እንደዚህ አይነት ወንድ የኔ ታይፕ አይደለም። ምንድነው ይሄ? ሴታ ሴት የሆነ ወንድ። ኦኬ ፌሚኒን የሆነ ወንድ፣ አጎል ቺካቺክ የሆነ ወንድ ምናምን አወራሩ አኳኋኑ ምናምን አይደል? ልክ እንደዛኛው ልጅ ማለት ነው። ያ እርጎ የሚል ሰው አይ ያሳዝናል እኮ ጋይስ። እንግዲህ ለውጥ ለማምጣት እኮ እየሞከረ ነበር የሆነ ሰዓት እሱ ልጅ። ከዛ በኋላ ተበላሽ ሄዶ እጥፋለ። እሺ እንደዛ ከሆነ እሺ ታይፕሽ ምንድነው? የሚያስጠላሽ ሴታ ሴት ከሆነ ታይፕሽ ምንድነው? ከቁመናና ባህሪ ንገሪ። እሺ ቁመና 3 ባህሪ 3 ንገሪ። አጭር ረጅም ነው? አዎ ፊዚካል 3 በቃ ወንዳ ወንድ የሆነ እሺ በቃ የሚሰራ ወንድ መስራት አለበት ግዴታ። ሀስለር ጨላ እሺ ሶስተኛ በቃ እኔ የሚያከብረኝ በክብር አዳዳ። ፊዚካል ግን ምንም አልነገርሽም። ወንዳ ወንድ የሆነ ስትይ ላይክ አሁን ቀይ ወንድ ነው የሚመችሽ? ጥቁር ጸይም ወንድ ነው? ወንዳ ወንድ ይሁን እኔ ቀይ ወንድ አሉ። እሺ ረጅም ወንድ ግን እንትን ወንዳ ወንድ መሆን አለበት ረጅም ይሁን። አይ ጥሩ ነው። እንቀጥላለን ጋይስ። ሰብስክራይብ ያደረጋችሁ እሺ እና ኮሜንት አድርጉ ምናምን ነገር ሼርም ብታደርጉልኝ ደስ ይለኛል። ሶስተኛው ጥያቄ የፍቅረኛሽን ኤክስ ስቶክ አድርገሽ ታውቂያለሽ ወይ? የሆነ ላይ ከዚህ በፊት ማን ነበር? ቺኮች ብዙ ጊዜ የሆነ ወንድ ጋር ትይዙና ላይክ ፍቅረኛ ውስጥ ሆነ ከዛ የድሮ ፍቅረኛዋን በቃ የሆነ ማየት ይመቻቸዋል። ትጠይቃላችሁ ምናምን ነው? አስቤም አላውቅም። ኧረ ቼክ አታደርግሽ? አታውቂም? እርግጠኛ ነሽ? ግን አግባብ ነው ብለሽ ታስቢያለሽ ስቶክ ማድረግ? አይ አይደለም። ጥያቄዎችንስ መጠየቅ በቃ የፓስቱ የሱ ያለፈ ህይወት ነው ብለሽ ነው የምትደመድሚው? ነው አሁን የኔ ፍቅር አሁን ለምሳሌ እሺ ትሪክ ላድርግብሽ። ለምሳሌ የሆነ ፍቅረኛ ያሽ ይባል ከዛ በኋላ ላስት ፍቅረኛዋ ጋር ቺት አድርጎባት እንደተለያየ የሆነ ሰው ቢነግርሽ ስቲል ያ ነገር አሁን ከረንት ያለው ሪሌሽንሺፕ ላይ ማተር ያደርጋል ብለሽ ታስቢያለሽ ወይስ ዝም ብለሽ ነው የምታልፈው? የድሮ ያለፈ ከአንቺ በፊት የነበረችው ፍቅረኛዋ ላይ ቺት አድርጎባት እንደተለያዩ ሌላ ሰው ነግሮሻል? ቆይ አልገባኝም። ዋት ዘ ፋክ
ይሄ ፍቅረኛ አለሽ። የፍቅረኛሽ ኤክሱ ሲጣላት የተጣሉበት ምክንያት ቺት አድርጎባት እሱ ማተር ያደርጋል። አሁን ላይ አንቺ በቃ ተመቻችታችኋል። ከተመቻቻችሁ በኋላ ይሄንን ነገር ብታውቂ እውነታውን እኔ ላይም ያደርግብኛል ብዬ ይሄ ማይንዴ ላይ ሆነ ነገር ከስቶኪንግ ጋር ስለሚያ ባይ ዘ ወይ ጥያቄ የደረብኩም ጠይቃት ጋይስ ይያዛል። አሁን ስቶክ ማድረግ ስለዛ ሰው በቃ ባክግራውንድ ቼክ ማድረግ ምናምን ነው እንጂ ዝም ብሎ ሶሻል ሚዲያውን ብቻ ቼክ ማድረግ አይደል። ያ ነገር ማተር ያደርጋል አሁን ላይ ላንቺ ላይክ እሷ ጋር ቺት ስላደረገ እኔ ጋርም ያደርጋል ብዬ ታላታለሽ ማሰብ ይችላል። አራተኛ ጥያቄ ድሃ ሆኖ የሚያስቅሽ ወንድ ይሻልሻል ወይስ ገንዘብ የሌለው ሆኖ ገንዘብ ያለው ሆኖ ደባሪ ሆኖ? ድሃ ሆኖ በቃ ፈታ ነው የሚያደርግሽ ጸደይ ሰው ነው ወንድ የምትይው አይነት ሰው ነው ምናምን ነገር ድሃ ሆኖ ፈታ የሚያደርግ እንጂ ታዲያ ያኛው አይሻልሽም? ሀብታም ሆኖ ደባሪ ሆኖ ሀብታም ሆኖ ከዛ ደባሪ የሆነበት አሁን መዝናናት ፈልጌ አብሬው ሄጄ እሱ እኮ ደባሪ ነው። ከዛ እንዴት ነው አንቺ ምን አገባሽ? ገንዘቡን ትቀበይና ከበርቻቻት ያለሽ ድሃ ሆኖ ፈታ የሚያደርገኝ ባይዘው ይሄ ነገር ሙቪ ላይ ብቻ ነው ያለው ጋይስ እና እንዳታምኑ ከሴት ልጅ ያለችው ነገር እንዳታምኑ ጋይስ፣ ውሸቷን ነው። ኤኒዌይስ እንቀጥላለን። ሰብስክራይብ እያደረጋችሁ። አምስተኛው ጥያቄ ቺት ያደረገብሽን ወንድ ይቅር ትይዋለሽ ወይ እና የምራክሽ ትበቀያለሽ ወይስ ታጋልጫለሽ? ምንድነው የምታደርጊው? የመጀመሪያ ጥያቄው መልሽ። ሲጀመር ቺት ያደረገ ይቅር ትይዋለሽ? አይ አይደለም። እሺ ይቅር ካላችሁ በምንድነው የምትበቀዩ? መበቀያ ሜካኒዝምሽ ምንድነው? ታክቲክሽ? ባይዞ እንትን ይሄ ዝም ማለት ራሱ አንድ በቀል ነው። ማርያም አይደለ? በጣም ባይተው እውነቷን ነው ጋይስ። የሆነ እንዴት ልበልሽ ዝም ሲባል የሆነ ቺት አድርገሽ ምናምን ብትለማመጪው እንደውም ላይክ እንትን ይልሻል። ለምንድን ነው እንደዚህ ያደረግከው ምናምን ነገር ስለው ላይክ ጭቅጭቅ ውስጥ ነው መገዝ። ዝም ብለን ግን ስናልፈው ላይክ እንዴት ነው ጭንቅላት ውስጥ ብዙ ነገር ይፈጥራል። በቃ ይሄ ላይክ ትምህርት ነው የሚሆነው። ዝም ማለት ትልቅነት ነው። እግዚአብሔር ዋው ጋይስ ሞራል እንግዲህ ጥያቄዎቹን አጋምሰናችኋል። ወደ ስድስተኛው ጥያቄ እንሄዳለን። ስድስተኛው ጥያቄ ፍቅረኛሽ ስልክሽን ጠይቆሽ ቢያየው ትፈቅጂለታለሽ? ላይክ ፍቅረኛሽ ማለት ይሄ እኔ ባይ ዘ ዌይ ከድሮ ኤክሴ ጋር እንደዚህ ፓስወርድ ሼር ምናምን አድርገን አካውንቷ ነበረኝ ምናምን ማለት እኔ የጠየቅኩት አላውቅም እንዴት እንደሰጠችኝ ሁላ የኔም ነበራት ምናምን። አሁን እንደዛ ማድረግ ተገቢ ነው ብለሽ ታስቢያለሽ? እስኪ አንዴ ስልክሽን አምጪው ሊሆን ምናምን ነገር እሺ ትይዋለሽ? ፍቅረኛ ይሁን አራው ሰጠዋለሁ። ያምር በእውነት ስልክ የሆነ ነገር ይሄ ማትተማመን ሲሆን ነው ስልኬን አሁን ጠይቆኝ ላልሰጠው የምችለው እንጂ ላይክ ፍቅረኛ የሆነ የምንተማመን አይነት ወይ ግን አስፈላጊ ነው ብለሽ ታስቢያለሽ? ስልክ መስጠት ምናምን እንጃ አስፈላጊ ነው እንዴት ብቻ በቃ ከጠየቀሽ ታረጊዋለሽ ነው። በቃ ከጠየቀሽ ትሰጪዋለሽ? ሰጠዋለሁ። አይ ሰጥሻለሁ ማማ እድለኛ ነክ ባይዘይ በዚህ አጋጣሚ። እሺ ጋይስ ወደ ሰባተኛው ጥያቄ እንሄዳለን። ሰብስክራይብ አላደረጋችሁም? አድርጉ እባካችሁ። ሰባተኛው ጥያቄ ምን ይላል? ሪሌሽንሺፕ ውስጥ ሆነሽ የወንድ ጓደኛ መያዝ ኖርማል ነው ወይ? እሱስ ላይ የሴት ጓደኞች ቢኖሩት ኖርማል ነው ወይ? አይደለም። ያንቺ ነው እሱ ነው ኖርማል ነው? የኔም እሱ ስለክ ለምን ሲባል አሁን እኔ የወንድ ቤስት ፍሬንድ አይደል? ችግር የለውም እንዴ? ለአንቺ ሲሆን ችግር የለውም ቤስት ፍሬንድ መያዝ ትችላለሽ? ጋይስ ይሄ እንዴት ነው ፌር የሚሆነው? እሺ እንደዛ ነው እንዳንተ ቅርበት ይወስነዋል እኮ። እሺ ከዚህ በፊት ቤስት ፍሬንድ አሁን አሉሽ ፍቅረኛሽ ምን ታደርጋቸው? አሁን ከነሱ ጋር ትቀጥያለሽ? ኢማጂን ቤስት ፍሬንድ ናቸው ማለት በቃ ትገናኛለሽ ምናምን ሻይ ቡና ታያለሽ። አሁን የድሮ ኤክሴ በነበረ ታይም ማለት ነው። ከዛ እንትን ቤስት ፍሬንድ ነበሩ። ምን ቤስት ፍሬንድሽ? ያንቺ ቤስት ፍሬንድ እና ቦይፍሬንድ ኖ ዌይ። እኔ ከኤክሴ ጋር በነበርኩ ታይም ቤስት ፍሬንድ ነበሩኝ። ኦኬ የወንድ ጓደኞች ማለት ነው። ኦኬ እሺ። ግን ምንም ማተር ያደረገን ብዬ አላስብም። እሺ እሱ ሴት ጓደኞች ነው እሱ ጋር ሲሆን አይደለ ችግሩ የሚመጣው እዛኛው ወገን ላይ ሲሆን ነው እኮ። አሁን ፌር አይደለም እንደዛ እኮ። አይ ሁለታችንም ጋር ያስፈልጋል አይደለ? ስለዚህ ለሱ ብለሽ ትሰክሻቸዋለሽ እነዛ ቤተሰቦች? አይ አያስፈልግም። እኔ ጋርም እሱ ጋርም አያስፈልግም። ኦኬ ኢትስ ፌር አትሊስት እንደዛ ካልሽ ጥሩ ነው። ግን እየዋሸሽን መሰለኝ ውስጤን ቅር አለ። እሱ ቤስት ፍሬንዶች ባይኖሩት እኔ ግን እሺ እናልፈዋለን። እኔ ሴት ጓደኞች ስለማይወጡልኝ ነው። ሴት ጓደኞች አይወጡልሽም? ታዲያ ለሱ ቢወጣለት እንዴ ወንድ ጓደኛ መያዝ አይችልም እንዴ? እሱ አንድ ሁለት አይጠፋም። እኔ እንጃ ኖርማል ነው ለኔ የእውነት ስልክ እንደ አንተ ቅርበት ነው። አንተ አሁን እንዴት ነው በቃ መተዋወቅ እኮ ነው ያጃለስሽ እና ትተዋወቃላችሁ። የእሱ ሴት ጓደኞች የአንቺ ጓደኞች ይችላሉ። ኖርማል ነው። ስምንተኛ ጥያቄ ኤክስሽ በጣም ውጤታማና ባለሀብት ሆኖ ቢመጣ መልሰሽ ታወሪዋለሽ ወይ? በቃ ስኬታማ ሆኗል ድሮ ከምታውቂው ተቀይሮ ተለውጦ ዲታ ሆኖ ምናምን
ስታተሱ ጨምሮ ቢመጣ የዛኔ ቢያወራሽ። ምክንያቱም አሉ ኤክሶች እንደዚህ የደውሉ የሚያስቸግሩ ነው ብሎ ባዶ ከሚያስቸግርሽ አትሊስት ተለውጦ እንደዚህ ቢመጣ ትቀበያለሽ? አትሊስት ሪስፖንድ አድርገሽ ታወሪዋለሽ ማለት አላወራውም። ለምን ቪኤት እየነዳ አይመጣም? አንዴ ሄዷል። ለምንድን ነው ተመልሶ የሚመጣው? በቃ ሄዷል አንዴ። ስለዚህ ምንም ሰክሰሱን አይተሽ አትቀበይም? ያው በእውነት አልቀበለውም። እንዴ ፍቅር እንትን ነው እንዴ ላይክ ምንድን ነው ከገንዘብ ስለ የሆነ ነገር በፊት አሁን አልነበረውም። እሺ እንበል ከዛ አሁን መጣ። ከዛ ለገንዘብ ብዬ አይ እንዳይመጣ ሲጀመር ሰብስክራይብ ያደርጋችሁ። እሺ 9ኛው ጥያቄ ፍቅረኛሽ ያለውን ነገር በሙሉ አቶ ከስሮ ምንም ባይኖር በቃ ባዶውን ቢቀር ጥለሹ ትሄጃለሽ ወይስ እንደገና ከአዲስ ከዜሮ ተነስቶ ቢልድ አፕ እስኪያደርግ ትጠብቂዋለሽ? ከዜሮ ተነስተን እናድጋለን። አይ እንትን ይቻላል ስለሚቻል ስለዚህ እንደዛ ነው የምታደርጊው ማለት ነው እንጂ ከዜሮ ተነስተን አብረን እናድጋለን እንጂ ጥለሽው አትሄጂም። በጭራሽ ከሃዲ አይደለችም ጋይስ። ላስት በት ናት ሊስት የመጨረሻው ጥያቄ ጋይስ ሴት ጓደኛሽ ፍቅረኛዋ ላይ ቺት ብታረግና አንቺ ደግሞ የእሷ ፍቅረኛ ጀለስ ብትሆኚ ትነግሪዋለሽ? ሴት ጓደኛሽ አለች ፍቅረኛዋ ላይ ቺት ያደረገችበት ግን ፍቅረኛዋ አንቺ ጀለስ ልጅ ከሱ ጋር ታውቂዋለሽ፣ ትተዋወቃላችሁ፣ ሙቹዋል ናችሁ። ትነግሪዋለሽ ወይ ዝም ነው የምትይው? ኧረ ዝም ብዬ አልፋለሁ። አረለ ዝም በሉ፣ እንደዚህ አይነት ነገር ላይ ዝም በሉ፣ እንዳታወሩ ጋይስ። በጣም ነገር ውስጥ የሚከተው አይደል? ምክንያቱም ምን አፕል እንደሚያደርግ ታውቂያለሽ? ፍቅረኛሞች ይዙዲ አንቺ በሆነ ነገር ሊጣሉ ይችላሉ፣ አይመለሱም ምናምን ብለሽ አንቺ የሆነ ነገር ለአንዳቸው ደግፈሽ ምናምን ከዛ ዞሮ ሲመለሱ ሁለቱንም ነው የምታጭው። ከዛ እኔ ጦቅራለሁ በመሀል ከሁለት ያጣ ትሆናለህ ማለት ነው። ከባድ ነው የሚሆነው። ዝም ብሎ ማለፍ ይሻላል እንጂ እንደዚህ አድርጋ ምናምን ከዛ መጨረሻ ላይ ሁለቱ አንድ ላይ ሆኖ አንቺ ጦጣ ትሆኛለሽ ከማለት ነው። እኔ የምልሽ ይሄማል ፍቅረኛለሽ? አይ የለኝም። የለሽ? እርግጠኛ ነሽ? የለኝም። እንፈልግላታለን ጋይስ። ኤኒዌይስ የዛሬ ቪዲዮ ይሄን ይመስል ነበረ ጋይስ። ዝም ብሎ ኖርማል ጭዌ ነው። ቀጣይ ላይክ ቭሎጎችን ምናምን ነገር እየዞርን አዳዲስ ነገሮችን ነው የምናሳያችሁ ማለት ነው። ይመቻችሁ። ሰብስክራይብ ያደረጋችሁ እስከዚህ ድረስ አይታችሁ ሰብስክራይብ አለማድረግ አትችሉም ማለት ነው። ሶ ይመቻችሁ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ።